10 ረዣዥም ህንጻዎች በኢትዮጵያ እንደ አውሮፓውያን አቆጣጠር ከ2023 በፊት ተገንብተው የተጠናቀቁ። 10ኛ ደረጃ ላይ የሚገኘው አዋሽ ባንክና ኢንሹራንስ ሲሆን 2 ምድር ቤትና ከመሬት በላይ አንደኛው ህንጻ 17 ፎቆች ያሉት ሲሆን አንደኛው ደግሞ 18 ፎቆች አሉት። ይህ ህንጻ 75 ሜትር የሚረዝም ሲሆን ይህን ህንጻ ገንብቶ ለማጠናቀቅ 11 ሚሊዮን የአሜሪካን ዶላር ፈጅቷል። ይህን ህንጻ የገነባው ሉጂ ቫርኔሮ ኮንስትራክሽን ፒኤልሲ ሲሆን የዚህን ህንጻ ንድፍ ያወጣው የኢትዮጵያው መታፈሪያ ኮንሰልተንሲ ሲሆን ከፊንላንዱ ዴቬኮን ጋር በመተባበር ነው። የዚህን ህንጻ ስትራክቸራል ዲዛይን ወይም ደግሞ መዋቅራዊ ንድፍ ያወጡት ዶክተር ንጉሴ ተበጀ ናቸው። የዚህ ህንጻ ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2006 ሲሆን የተጠናቀቀው እንደ አውሮፓውያን አቆጣጠር በ2010። 9ኛ ደረጃ ላይ የሚገኘው ዳሽን ባንክ ሲሆን 3 ምድር ቤቶች ያሉት ሲሆን ከመሬት በላይ 18 ወለሎች አሉት። ይህን ህንጻ ገንብቶ ለማጠናቀቅ 20 ሚሊዮን የአሜሪካን ዶላር የፈጀ ሲሆን የዚህ ህንጻ ቁመት 78 ሜትር። ይህን ህንጻ የገነባው ሚድሮ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ሲሆን የዚህን ህንጻ ንድፍ ያወጣው ኃይለ ገብርኤል ኮንሰልቲንግ አርኪቴክቸር ኤንድ ኢንጂነሪንግ ሲሆን የዚህን ህንጻ ኮንትራት አድሚኒስትሬሽን ወይም ደግሞ ውሉን ሲመራ የነበረው ዚያስ አርኪቴክቸር ኤንድ ኢንጂነሪንግ ነው። ይህ ህንጻ እንደ አውሮፓውያን አቆጣጠር በ2013 ግንባታ የጀመረ ሲሆን እንደ አውሮፓውያን አቆጣጠር በ2017 ተጠናቋል። 8ኛ ደረጃ ላይ የሚገኘው አፍሪካ ህብረት ዋና ጽህፈት ቤት ህንጻ ሲሆን 1 ምድር ቤትና ከመሬት በላይ ደግሞ 20 ወለሎች ያሉት ነው። ይህን ህንጻ ገንብቶ ለማጠናቀቅ 200 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 99.9 ሜትር። ይህም ሴፕቴምበር 9 1999 ለማመላከት ነው። ህንጻውን ዲዛይን ያደረገው ወይም ደግሞ ንድፍ ያወጣለት ቻይና አርኪቴክቸር ኤንድ ዲዛይን ሪሰርች ግሩፕ ወይም ደግሞ ካድጂ ሲሆን የህንጻው ተቋራጭ ቻይና ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬት ሲኤስሲሲ ነው። የዚህ ህንጻ ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2009 ሲሆን ህንጻው የተመረቀው እንደ አውሮፓውያን አቆጣጠር በ2012 ነው። 7ኛ ደረጃ ላይ የሚገኘው የሚድሮኩ ናኒ ቢልዲንግ ሲሆን ከመሬት በታች 3 የምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 22 ወለሎች አሉ። ይህን ህንጻ ገንብቶ ለማጠናቀቅ 70 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 103 ሜትር። የዚህን ህንጻ ንድፍ ያወጣው ኃይለ ገብርኤል ኮንሰልት ሲሆን ሱፐርቪዥኑን ወይም ደግሞ ቁጥጥሩን ሲመራ የነበረው ጉባ ላፍቶ ኮንሰልቲንግ ነው። ይህን ህንጻ የገነባው ራሱ ሚድሮ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር። ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ2000 ሲሆን የተጠናቀቀው እንደ አውሮፓውያን አቆጣጠር በ2004 ነው። 6ኛ ደረጃ ላይ የተቀመጠው ወጋገን ባንክ ሲሆን ከመሬት በታች 3 ምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 23 ወለሎች አሉት። የዚህ ህንጻ ቁመት 107 ሜትር ሲሆን ይህን ህንጻ ገንብቶ ለማጠናቀቅ 34.5 ሚሊዮን የአሜሪካን ዶላር ፈጅቷል። የዚህን ህንጻ ንድፍ ያወጣው ኢቲጂ ዲዛይነርስ ኤንድ ኮንሰልት ሲሆን የህንጻው ተቋራጭ ቻይና ጂያንግሱ ኮርፖሬሽን ፎር ኢንተርናሽናል ኢኮኖሚክ ኤንድ ቴክኒካል ኮርፖሬሽን ሲሆን የህንጻው ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2013 የተጠናቀቀውም እንደ አውሮፓውያን አቆጣጠር በ2017። 5ኛ ደረጃ ላይ የተቀመጠው ኦርዳ ወይም ደግሞ አመልድ ሲሆን ከመሬት በታች 4 ቤዝመንት ያሉት ወይም ደግሞ 4 ምድር ቤቶች ያሉት ሲሆን ከመሬት በላይ ደግሞ 26 ወለሎች አሉ። ይህን ህንጻ ገንብቶ ለማጠናቀቅ 55 ሚሊዮን የአሜሪካን ዶላር የፈጀ ሲሆን ቁመቱ 115 ሜትር። ይህን ህንጻ ዲዛይን ያደረገው ወይም ደግሞ ንድፍ ያወጣለት S7 አርኪቴክትስ ኤንድ ኢንጂነርስ ሲሆን የህንጻው ተቋራጭ ቻይና ውይ ሊሚትድ። የህንጻው ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2017